ሰላም እንዴት አላችሁ? ውድ የሙሌቴክ ቤተሰቦች፣ ዛሬ ደግሞ በሌላና አሪፍ በሆነ ቪዲዮ እየላችሁ መጥቻለሁ። ዩቲዩብ ቻናል ከመጀመሪያ እንዴት እንደሚከፈት እስከ መጨረሻው ድረስ ማድረግ ያለባችሁ ምንድነው፣ እንዲሁም ብራንድ የሆነ አካውንት እንዴት ነው የምትገነቡት የሚለውን ከመጀመሪያ እስከ መጨረሻ በእያንዳንዱ ክፍል አዘጋጅቼላችኋለሁ። በተጨማሪም እንዴት አድርጋችሁ ቪዲዮ ኤዲት ማድረግ እንደምትችሉ አዘጋጅቻላችኋለሁ ማለት ነው። ስለዚህ በ5 ክፍሎች ነው ያዘጋጅቶላችሁ። እነዚህን 5 ክፍሎች እስከ መጨረሻው ድረስ ካያችኋቸው የራሳችሁ የሆነ ዩቲዩብ ይኖራችኋል። ስለዚህ ይህንን ቪዲዮ እስከ መጨረሻው እዩት። ከአሁን በፊት ካየሁት እኔ ደግሞ የራሴ ቻናል ካስተዳደርኩበት አንጻር ለእናንተ የሚመጥነውን ለእናንተ የሚሆነውን አሪፍ ቪዲዮ አዘጋጅቼላችኋለሁ። ስለዚህ ይህን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት የራሳችሁ የሆነ ብራንድ የሆነ አካውንት ይኖራችኋል ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንገባለን። ሃው ቱ ስታርት ዩቲዩብ እንዴት ነው የምንጀምረው? ስለዚህ ዩቲዩብ ለመጀመር እንግዲህ የሚያስፈልጉ ወሳኝ የሆኑ ነገሮችን በዚህ ቪዲዮ አካትቼላችኋለሁ። መሰረታዊ አጀማመሩ ምንድነው? ይህ ክፍል እንግዲህ የሚያተኩረው ከጽንሰ ሀሳብ እስከ ቻናል አወቃቀር ወይም ደግሞ ፍሮም ቻናል ስታርቲንግ ቱ ቻናል ሴታፕ ድረስ ያለው ይሆናል ማለት ነው። ይሄ የመጀመሪያ ክፍል 1 ማለት ነው። የዚህ ኮርስ ዓላማ ምንድነው? ኮርስ ኦቨርቪው አለው። ቻናል መክፈት፣ ሴቲንግ ማስተካከል፣ ብራንዲንግ መገንባት ይሆናል የመጀመሪያው ክፍል ማለት ነው። ሁለተኛ ክፍል ስለ ቪዲዮ ቀረጻ፣ ኤዲቲንግ እና አጫጫኑ ምን ይመስላል የሚለውን በሃይላይት የምናይበት ይሆናል። ክፍል 3 ቻናል ማሳደግ ወይም ግሮዝ፣ ሰርች ኢንጂን ኦፕቲማይዜሽን እና ገንዘብ ማግኛ መንገዶች ወይም ሞኔታይዜሽን የሚሉት ምንድናቸው የሚለውን የምናይበት ነው። በደንብ በጥልቀት የምናይበት ነው። ክፍል 4 እና ክፍል 5 ስለ ቪዲዮ ቀረጻ እና ስለ ኤዲቲንግ በሰፊው የምናወራበት ነው ማለት ነው። የዛሬው ቪዲዮ እንግዲህ ቻናል መክፈት፣ ሴቲንግ ማስተካከልና ብራንዲንግ መገንባት ነው። ከዚህ ኮርስ የሚጠበቀው ግቡ ምንድነው ስንል ይህ ቪዲዮ እንግዲህ ሲያልቅ የራሳችሁ የሆነ የተስተካከለ ዩቲዩብ ቻናል የሚኖራችሁ ይሆናል ማለት ነው። ስለዚህ ወደ ዛሬው ክፍላችን እንገባለን። ለምን ዩቲዩብን መረጥክ የምትሉኝ ከሆነ ዋይ ዩቲዩብ will be select ለምን ዩቲዩብን መርጠህ ከሌሎቹ ሶሻል ሚዲያ ፕላትፎርሞች ልታሳየን ወደድክ ካላችሁ ዩቲዩብን የመረጥኩበት የራሱ የሆነ ምክንያት አለው። በዓለም ላይ እንግዲህ ሁለተኛው ትልቁ የሰርች ኢንጂን የሚባለው ዩቲዩብ ነው፣ ከጎግል ቀጥሎ ማለት ነው። ስለዚህ ዩቲዩብ አንደኛ ከሌሎች ሶሻል ሚዲያ ፕላትፎርሞች የሚለየው በየወሩ ለሰዎች የሚሰሩትን ገንዘብ ያስገባል። ከማስታወቂያም በተለይ ከማስታወቂያ የሚሰሩትን በየወሩ በአድሰንስ አማካኝነት ወደ የሀገሩ አካውንት ያስገባል ማለት ነው። ለምሳሌ ቲክቶክን ብናይ ሊሰሩ ይችላሉ፣ ምናልባት ከጊፍት ምናምን ይሰራል፣ ግን በአካውንት አይገባም። የሚገባበት መንገድ ይለያያል። በፔፓል አካውንት ነው ሊገባ የሚችለው። ዩቲዩብ ግን ቀጥታ ባላችሁ አካውንት፣ ንግድ ባንክ ካላችሁ፣ በተለይ ኢትዮጵያውያን የሆናችሁ ንግድ ባንክ ካላችሁ በንግድ ባንክ፣ እንደዚሁም ሌላ አቢሲኒያ ካላችሁ በአቢሲኒያ፣ በባንክ ካላችሁ አዋሽ ካላችሁ ባያላችሁ አካውንት በሞላችሁት ይገባል ማለት ነው። ይህም የሚገባው በአድሰንስ አካውንት ወይም ጎግል አድሰንስ አማካኝነት ነው ማለት ነው። ይህንንም በቀጣይ እያንዳንዱ ስቴፕ አሳያችኋለሁ። ለዛሬ የመረጥነው ርዕሰ ጉዳይ ዩቲዩብ እንግዲህ ያው ከሌሎቹ የሚለየው በአብዛኛው በዚህ ነው። የገቢው ምንጩ ምንድነው ስንል ከመጀመሪያው ከማስታወቂያ ገቢ ይገኛል ወይም አድሰንስ የምንለው ከስፖንሰርሺፕነት ገቢ ይገኛል ማለት ነው። ስፖንሰርሺፕ የሚያደርጉ ብዙ አካላት አሉ። ለምሳሌ አንድ ቪዲዮ ስትሰሩ በተለይ ፌመስ እየሆናችሁ በሄዳችሁ ቁጥር ልክ ለምሳሌ ዶንኪ ቲዩብ እንደምታዩት አንድ ቪዲዮ ሲሰራ በጣም ብዙ ማስታወቂያዎችን በዚያው ይሰራል፣ ስፖንሰር ይሆናል ማለት ነው። ስለዚህ ይህን ቪዲዮ ያዘጋጅላችሁ እንትና ከሌ ስፖንሰር በመሆን ነው እያሉ ልክ እንደዛ እንደሚናገሩት ሁሉ በስፖንሰርነት ብዙ ገቢ ያገኛሉ ማለት ነው። ሌላ ደግሞ ከሽያጭ ወይም አፍሊት ማርኬቲንግ የሚሉ አሉ። የራሳችን የሆነ ብራንድ ስንገነባ በተለይ በውጭ ሀገር ነው የሚሰራው፣ ኢትዮጵያውያን ላይ አይሰራም። በውጭ የምትኖሩ ካላችሁ ወይም ደግሞ እናንተ በውጭ የምትኖሩ የምታዩ ይሄን ቪዲዮ የሚታዩ ሁሉ ብራንድ የራሳችሁ የሆነ ብራንድ ገምታችሁ መሸጥ ትችላላችሁ። በኦንላይን ማርኬት አማካኝነት በዩቲዩብ ብራንዳችሁ ማስተዋወቅና መሸጥ ትችላላችሁ ማለት ነው። ሌላውና ዋነኛው ነገር ዩቲዩብ ለምሳሌ በአካል ከምንሰራቸው ፊዚካል ስራዎች ለየት የሚያደርገው በራሳችሁ ጊዜና በራሳችሁ ነፃነት ማንም ይህን ስራ ይህን አድርግ ይህንን ብሎ ጭቆና ሳያደርግባችሁ የምትሰሩት ነው ማለት ነው። የቻናል ዘርፍ መምረጥ ወይም ኒች ሴሌክሽን ነው ዋነኛው። ዩቲዩብን ለመጀመር ያሰባችሁ ማንኛችሁም መጀመሪያ ኒች መምረጥ አለባችሁ፣ ወይም ደግሞ የቻናላችሁን የምትሰሩበትን ዘርፍ መምረጥ አለባችሁ ማለት ነው። ይህም እንዴት ነው ለምትመርጡት የሚለውን ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። እንግዲህ ቻናል ከመክፈታችሁ በፊት መመለስ ያለባቸው የተወሰኑ ጥያቄዎች አሉ። እነዚህ ጥያቄዎች ምንድናቸው? አንደኛ ምን ወዳለሁ፣ ፓሽኔ ምንድን ነው? አንድ ቻናል ልከፍት ሳስብ ይህን ቻናል የሚከፍተው
ለምን እንደሆነ ማወቅ አለብኝ ማለት ነው። ለምሳሌ ያን ቻናል ልከፍት እችላለሁ፣ ግን ያን ቻናል ከመክፈቴ በፊት የምወደውን ነገር ማሰብ አለብኝ። ለምሳሌ በብዛት የምወደው የሆነ ስራ እየሰራው ያንን ስራ በፍላጎትና እኔ ወድጄው የሚሰራው ማንም ተነሳሽነት ሳያደርግብኝ እኔ በራሴ ፍላጎት ብቻ እኔ ስለወደድኩ ብቻ የምሰራው ስራ ወይም ደግሞ ያንን ስራ ስሰራው ምንም አይደክመኝም፣ ደክመኝ ራሱ ደስ እያለኝ የምሰራው ስራ ምንድነው የሚለውን መለየት አለባችሁ ማለት ነው። ሁለተኛ ደግሞ ምንድነው የምችለው? ለምሳሌ አብዛኞቻችን ከዩኒቨርሲቲ ተመርቃችሁ ስራ በማጣት ላይ ልትሆኑ ትችላላችሁ። ግን ከዛ ከተመረቃችሁባቸው ኮርሶች መካከል ወይንም ደግሞ ዲፓርትመንታችሁ ይህን የሚችለውን ለይቼ የማውቀው ተሰጥኦ ያለኝ በምንድን ነው የሚለውን ይህንን ለይታችሁ ማወቅ አለባችሁ ማለት ነው። ሌላ ደግሞ ሰዎች ምን ይፈልጋሉ? ማርኬት ዲማንዱ አብዛኛው ሰው ፍላጎቱ ምንድን ነው? አሁን ላይ በተለይ ዩቲዩብ ላይ ቲክቶክ ላይ የገባ ሰርች የሚያደርገው የሚመለከተው እኔን ጨምሮ ማለት ነው ራሳቸውን መገምገም አለባቸው። አብዛኛው ሰው ሲመለከተው ደስ የሚለው እኔ ከምችለው ጋር የሚሄደው ማንኛው ኮንተንት ነው የሚለውን ይህንን መለየት አለባችሁ ማለት ነው። በመጀመሪያ እነዚህ 3 ጥያቄዎች በደንብ አብራርታችሁ በመለስና ማወቅ አለባችሁ ማለት ነው። ከዚህ መቀጠል ምሳሌዎች ልስጣችሁ። በምን ኮንተንት ዙሪያ ለስራ የሚለውን ኤአይ ማማከር ትችላላችሁ። አርቲፊሻል ኢንተለጀንስ እና ቻትጂፒቲ ማለት ነው። ቻትጂፒቲን እና ጀሚናይን ማማከር ትችላላችሁ። በተለይ ጀሚናይ ብዙ ነገር ይነግራቸዋል። ሁለቱም ብታማከሩ ብዙ ሀሳብ ይሰጣችኋል። ለምሳሌ ቴክ ኮንተንቶች አሉ፣ ቲቶሪያሎች መስጠት አለ። ለምሳሌ ዩኒቨርሲቲ ጨርሳችሁ ከሆነ በተማራችሁበት ኮርስ ቲቶር ብትሰሩ እናንተ በምትችሉበት ብትሰሩ ብዙ እይታ ልታገኙ ትችላላችሁ። ሪያክሽን ቪዲዮ መስራት አለ። ለምሳሌ እያንዳንዱ ሰው ዩቲዩብ ላይ ይሁን ቲክቶክ ላይ እንዲሁም ሌሎች ሶሻል ሚዲያ ፕላትፎርሞች የሚለቃቸው ቪዲዮዎች አሉ። እነዚያን ቪዲዮዎች በእናንተ ድምፅ ቪዲዮዎቹ እንዳሉ ሆነው ግን ድምጻችሁ የእናንተ ሞቅ በማለት ያንን ሪያክት እያደረጋችሁ በመሳቅ ሊሆን ይችላል፣ ያንን በመገምገም ሊሆን ይችላል የምትሰሩ ከሆነ ሪያክሽን ቪዲዮ ይባላል። ይሄ ሪያክሽን ቪዲዮ ያው እንግዲህ ማሳያችሁ ዩቲዩብ ላይ የሚፈቀዱትና የሚቻሉትን ብቻ ነው። ዩቲዩብ ሞኔታይዜሽን ፖሊሲ የሚባላሉ ያንን ፖሊሲ ወደ ኋላ ላይ ያሳያችኋለሁ፣ ወይም ሪዩዝድ ኮንተንት እንዳይላችሁ ማለት ነው። መጨረሻ ላይ ይህንን በደንብ ስቴፑን ወይም ህጉን ደግሞ መጨረሻ ላይ የማሳያችሁ ይሆናል። ኮፒራይት ስኩሉን በደንብ እናያለን ማለት ነው። ሌላ ብሎግ ቪዲዮ አለ። ለምሳሌ የተለያዩ ቦታዎች በመሄድ ብሎግ ማሳየት አለ። ኤዱኬሽን ትምህርታዊ ቪዲዮ መስጠት፣ ኢንተርቴንመንት መዝናኛ፣ ለምሳሌ ሳቅ ምናምን የሚያስቁ አይነት ቪዲዮዎች በተለይ ብዙ ጊዜ ቫይራል ይወጣሉና እነዚህ መስራት ምናምን ያው እናንተ በምትችሉትን መወሰን አለባችሁ ማለት ነው። ከነዚህ ውስጥ ሊሆን ይችላል፣ ከነዚህ ውጭ ሊሆን ይችላል፣ የእናንተ ፋሽን ማለት ነው። ስለዚህ ፋሽናችሁን ማወቅና መለየት አለባችሁ ማለት ነው። ሌላ ደግሞ የሚያስፈልጉ ነገሮች ወይም ሪኳየርመንት የምንላቸው አሉ። ይህን ዩቲዩብ ቻናል ለመክፈት አሁን ወደ ዋናው ጉዳይ እየገባን ነው፣ ወይም ደግሞ የዛሬውን ርዕሰ ጉዳይ ቻናል መክፈት ወደሚለው እየገባን ነው። ይህንን ቻናል ለመክፈት ምን ያስፈልጋል ስንል አንደኛ ጂሜል አካውንት ያስፈልጋችኋል። ጉግል ጂሜል አካውንት ግዴታ ያስፈልጋል ማለት ነው። ሁለተኛ ደግሞ ስማርት ስልክ ወይም ኮምፒውተር ያስፈልጋችኋል። እንግዲህ ለመክፈት የሚሆን ቪዲዮ ለመቅረጽ የሚሆን በተለይ ስማርት ስልክ ቢኖራችሁ፣ ካሜራ ለመግዛት አቅም ካለላችሁ ስማርት ስልክ በቂ ነው ማለት ነው። ሌላው ደግሞ ኢንተርኔት ግዴታ ነው። ቪዲዮ ለመጫንና ለማስተዳደር ቪዲዮ ያስፈልጋችኋል። ከምንም በላይ ደግሞ ትዕግስትና ወጥነት ያስፈልጋችኋል። በጣም አስፈላጊ ነው። ይሄ እንግዲህ ትዕግስትና ወጥነት ነው። ለምሳሌ አንድ ቪዲዮ ስትለቁ አንድ ሰው ሊያይላችሁ ይችላል፣ ምንም ላይታይም ይችላል የመጀመሪያ ቀን ማለት ነው። በዚያ ተስፋ የምትቆርጡ ከሆነ በዚያው ትቀራላችሁ። ስለዚህ ይሄ ተስፋ መቁረጥ የለባችሁም፣ ትዕግስት መኖር አለበት ማለት ነው። ለምሳሌ አንድ ሱቅ ብትከፍቱ ወይም ደግሞ በጣም ብዙ ነጋዴዎች የበዙበት ለምሳሌ አዲስ አበባ እና መርካቶ አለ። እንደዚህ አይነት ብዙ ነጋዴዎች ከሚበዙበት ሱቅ መካከል አንድ ሱቅ እናንተ ብትከፍቱ በጣም ብዙ ነጋዴዎች ናቸው ያሉት፣ እናንተ አዲስ እየከፈታችሁ ነው። እንግዲህ የሚገዛችሁ ሰው የለም። ያው ምክንያቱም ገና አዲስ እየከፈታችሁ ስለሆነ ማንም አያውቃችሁም። ግን በጣም ብዙ ሰዎች ይመጣሉ በዚያ ያው ሱቁን የማያውቁም ስላሉ አዲስ ሰዎች ስለሚመጡም ጭምር ወደ እናንተም ሱቅ ሊመጡ ይችላሉ። እቃዎችን ደግሞ ከእያንዳንዱ ሱቅ ከዛ ዙረው እቃዎችን ያያሉ ማለት አማራጭ ይወስዳሉ። ስለዚህ አማራጭ ሲወስዱ ከዛ የተሻለ በተለይ ዋጋ ቅናሽ የሆነላቸውን ኳሊቲ ያለውን እቃ በተለይ ደግሞ ከምንም በላይ ኳሊቲ ነው የሚፈለገው እና ኳሊቲ ያለውን እቃ ሊገዙ ይችላሉ። ልክ እንደዛው ሁሉ ዩቲዩብ ቻናል ማለት አንድ ዩቲዩብ ቻናል መጀመሪያ ትከፍታላችሁ። ልክ መርካቶ ሄዳችሁ ለምሳሌ ሱቅን እንደምትከፍቱ ወይም ሱቅ እንደምትከራዩ ሁሉ ይህንንም ዩቲዩብን በመከራየት ወይም ደግሞ ዩቲዩብ የተባለውን ድርጅት ያው በሱ ላይ በመመስረት የራሳችሁ የሆነ ዩቲዩብ ቻናል ትከፍታላችሁ ማለት ነው። ልክ ዩቲዩብ ቻናል ከከፈታችሁ በኋላ እናንተ የምታቀርቡት ቪዲዮ ኳሊቲው ከሌሎቹ ቪዲዮዎች ከበለጠ ልክ ሰው ሲመጣለት ስክሮል ወደ ላይ ሳያደርግ እናንተ ቪዲዮ ላይ ሲሆን አሪፍ ተምኔል ከሆነ አሪፍ የሆነ ደግሞ ርዕስ ካለው እንደዚሁም ደግሞ ቪዲዮ በጣም አሪፍ ከሆነና ከወደደው ዩቲዩብ አልጎሪዝሙ ለብዙ ሰዎች ያዳርሰዋል ማለት ነው። ሲቀጥል ሰርች ኢንጂን ላይ መጀመሪያ ላይ አሁን ዩቲዩብ ስትከፍቱ የሚመጡ ቪዲዮዎች አሉ። እነዚያ የሚመጡ ቪዲዮዎች ላይ የእናንተ ቪዲዮ እንዲታተት ምን እናደርግ የሚለውን ሰርች ኢንጂን ኦፕቲማይዜሽን ማለት እሱ ነው። እሱን ደግሞ እንዴት እንደምታደርጉ ቪዲዮአችሁ
ወደ ታች የምትለቁት የመጀመሪያ ቪዲዮ እዛ ላይ እንዲመጣ እንዴት ምን ማድረግ አለባችሁ። ከዛም በላይ ግን አዲስ ቻናል ስንከፍት ምንም ቪዲዮ የለውም፣ መጀመሪያ ቻናሉን ነው የምንከፍተው። ያንን ቻናል ስንከፍት ሰዎች ሰብስክራይብ እንዲያደርጉን ያው መጀመሪያ ላይ ይመጣሉ አንዳንድ ቪዲዮዎች እና ከዛ ላይ የኛ ቻናል እንዲመጣ ምን እናደርግ ከሚለው ጀምሮ እያንዳንዱ ስቴፕ የምናይ ይሆናል። ከምንም በላይ ግን ትዕግስትና ወጥነት ሊኖራችሁ ይገባል ማለት ነው። ስለዚህ መርካቶ ሄዳችሁ ሱቅ ስከፍቱ በመጀመሪያው ቀን ማንም ሰው አይገዛችሁም። ምናልባት የሚያውቅ ሰው መጥቶ ሊገዛችሁ ይችላል። ያም እናንተን እዛ መክፈታችሁን ያወቀ ማለት ነው። ልክ ዩቲዩብ ቻናልም ስከፍቱ እናንተ ዩቲዩብ ቻናል መክፈታችሁን ያወቀ ሰው ጓደኛችሁ ሊሆን ይችላል፣ ዘመዳችሁ ምናምን ያነ ሊንክ የላካችሁለት ምናምን መጥቶ ሊላችሁ ይችላል ቪዲዮ ስትለቁ። ነገር ግን ምንም ገና ቤተሰብ ሳትመሰርቱ ወይም ደግሞ ምንም የሆነ ቋሚ የሆነ ነገር ሳትሰሩ ማንም መጥቶ አይላችሁ ማለት ነው። ስለዚህ ከመጀመሪያው ትዕግስትና ወጥነት ሊኖራችሁ ይገባል። ወጥነት የምንለው ደግሞ ልክ ሱቅ ከፍታችሁ አሁን በፈለጋችሁ ጊዜ ሱቁን መዘጉት በፈለጋችሁ ጊዜ የምትከፍቱት ከሆነ የሆነ ቋሚ የሆነ ደንበኛ ወይም ከስተመር አይኖራችሁ ማለት ነው። ልክ እንደዛ ሁሉ ዩቲዩብ አንድ ጊዜ ከከፍታችሁት አልጎሪዝሙ እንዳውቀው ቋሚ የሆነ ቀን ሊኖራችሁ ይገባል። ለምሳሌ በሳምንት አንድ ጊዜ ከሆነ እናንተ ችሎታችሁ ቪዲዮ የመልቀቅ ችሎታችሁ በሳምንት አንድ ጊዜ መልቀቅ አለባችሁ። በሳምንት 2 ጊዜ 3 ጊዜ ከሆነ እናንተ እንዳላችሁ አቅም ቪዲዮ እንደሚደርስላችሁ መጥተን በሳምንት ለምሳሌ ማክሰኞ የምትለቁ ከሆነ ማክሰኞ በየሳምንቱ በተመሳሳይ ሰዓቱ ደግሞ ዩቲዩብ አናላይቲክስ ላይ ገብታችሁ አብዛኞቻችሁ ሰብስክራይብ ባመጣችሁ ቁጥር አብዛኞቹ ሰብስክራይበሮቻችሁ ወይም ደግሞ ቤተሰቦቻችሁ ኦንላይን የሚሆኑበት ሰዓትን ይነግራችኋል። በዛ ሰዓት ቪዲዮ ትለቃላችሁ ማለት ነው። በተመሳሳይ ሰዓት ብትለቁ ዩቲዩብ አልጎሪዝሙ ያውቀውና ቪዲዮአችሁን ለብዙ ሰዎች ሪከመንድ ያደርገዋል ማለት ነው። እንግዲህ ወደ ተግባር ስራው እንገባለን። በተግባር ቻናል እንዴት እንከፍታለን፣ ስቴፕ ባይ ስቴፕ ምንድነው የሚለውን እናያለን ማለት ነው።